አምላካችን ቅዱስ እግዚአብሔር ሳንፈልገው ፈልጎ ሳንወደው ወዶ በተቀደሰው አውደ ምሕረት የጠራንና የሰበሰበን የአባቶቻችን አምላክ የኛም አምላክ ስሙ የተመሰገነ ነው። እንኳን አደረሳችሁ። እንግዲህ ለጾመን ለዚህ አሁን ለጀመርነው ጾም ማለት ነው እግዚአብሔር አምላክ ቢወድና ቢፈቅድ የምንነጋገርበት የትምህርታችን ርዕስ የሚሆነው የሮሜ መልእክት ምዕራፍ 13 ቁጥር 12 ባለው ኃይለ ቃል ነው። ሮሜ 13 ከቁጥር 12 ላይ ባለው ቃል እንነጋገራለን። ሌሊቱ አልፏል፣ ቀኑም ቀርቧል ይላል። ስለዚህ ቀኑ ቀርቧል በሚል ርዕስ እንነጋገራለን። ሌሊቱ አልፏል፣ ቀኑም ቀርቧል። ከላይ ጀምሮ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ፣ መዳናችን ዛሬ ወደኛ ቀርቧልና እያለ ይመጣና ሌሊቱ አልፏል ቀኑ ቀርቧል ብሎ ይናገራል ሐዋርያው ቅዱስ ጳውሎስ። የአሕዛብ ሐዋርያ የተባለው ቅዱስ ጳውሎስ ክርስቲያንን ከዋሉበት አላስውል ካደሩበት አላሳድር ይል የነበረው ሳውል ይባል የነበረው ስሙ የብርሃን ጥሪ ደርሶት ከተጠራ በኋላ ብርሃን ዓለም ቅዱስ ጳውሎስ የዓለም ብርሃን እስከመባል ደርሷል ማለት ነው። ማህቶተ ቤተ ክርስቲያን የቤተ ክርስቲያን መብራት እስከመባል የደረሰው ታላቅ ሐዋርያ የተናገረው ቃል እንግዲህ የቤተ ክርስቲያናችን አስተምህሮ አለ። ሁል ጊዜም በዘፈቀደ አይደለ በስርዓት የምትሄድ በወቅቱ ከፋፍላ የምታስተምር ናት። እንግዲህ ሌሊቱ አልፏል ቀኑም ቀርቧል። ይህንን የብሉይ ኪዳን ዘመንን ጠቅሶ ነው ሌሊት ያለው በብሉይ ኪዳን የነበረውን ዘመን። አባቶቻችን ለእግዚአብሔር መስዋዕትን ማቅረብ የሚችሉም ቢሆኑ ብዙ ነቢያት ትንቢትን የሚናገሩ ቢሆኑ እንደነ ሶምሶን ያለ ኃያል ሰው ቢኖርም ዓለምን ሊያድን አልቻለም ነበር። የጽድቅ ስራ ቢሰሩም እንኳን ገነትን ሊገቧት አልቻሉም። በሱራፊል መላእክት ትጠበቅ ነበርና ሊገቡባት አልቻሉም። ስለዚህ ያንን ዘመን ሌሊት ወይም ጨለማ ብሎ ይጠራዋል መጽሐፍ። ይሄኛው ዘመን አልፏል ቀኑ ቀርቧል። ዛሬ ላይ ሆነን ስናስብ በብሉይ ኪዳን የነበረውን ያን ሌሊቱን የምናስብበት ዕለት ነው። ያ ማለት ይህንን አሁን የምንጾመውን ጾም አባቶቻችን በዛን ጊዜ የነበሩት ነቢያት ጌታችን ኢየሱስ ክርስቶስ ና ተወለድ፣ ና ውረድ፣ ተሰቀል፣ ሙት፣ ተገረፍልን እያሉ አስቀድመው ትንቢትን የተናገሩ ወልደ እግዚአብሔር ሰው እንደሚሆን የተናገሩ ነቢያት የጾሙት ጾም ነው። ስለዚህ ዛሬ ላይ ሆነ ያንን የጨለመውን ሌሊት እየተባለ የሚጠራውን ዘመን የምናስታውስበት ዕለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች እናንተ ሆይ አለ ሌሊቱ አልፏል፣ ያ የጨለማው ዘመን አለ የጽድቅ ስራ ቢሰሩም እንኳን ጻድቃን የማይባሉበት ያ ማለት ከሲኦል ከመግባት የማይቀርላቸው። ስለዚህ ያኛው ዘመን አልፏል፣ ጽድቃችን ወደኛ ቀርቧል እያለ ለሮሜ ምዕመናን ጽፎላቸዋል ማለት ነው። ስለዚህ እንግዲህ ይህንን ዛሬ የገባውን የምንጀምረውን ጾም በስፋት የምናይበት ይሆናል ማለት ነው። እንዳልኳችሁ እንግዲህ ይህኛው የአሁኑ ጾም ብዙ ስያሜዎች አሉ። ከእነዚህ መካከል የመጀመሪያው ጾመ አዳም ይባላል ማለት ነው። የዛሬው ጾም ጾመ አዳም ይባላል። ይህኛውን ጾም ለ43 ቀን ያክል የሚጾም ጾም ነው። ከዛሬ ከህዳር 15 እስከ ታኅሳስ 29 ድረስ ስንጾም 43 ቀን ይሆናል። ለ43 ቀን ምዕመናን የሚጾሙበት ያ ሌሊት የነበረውን የብሉይ ኪዳንን ዘመን የምናስታውስበት እግዚአብሔር ከሰማያ ሰማያት መውረዱን የምንዘክርበት ጾም ነው። ስለዚህ የመጀመሪያው ስያሜ ጾመ አዳም የሚል ስያሜ አግኝቷል። ይህም ጾመ አዳም የተባለው አዳም ኃጢአት ሰርቶ ከእግዚአብሔር በራቀ ጊዜ በገነት እጽዋት እርቃኑን ሸፍኖ ተደብቆ በተደበቀ ጊዜ እግዚአብሔር አዳም ወዴት አለ ብሎት ነበር። በዚህም ሰዓት ምን የሚል የሰው ድምፅ እያሰማ እግዚአብሔር ነገረ ስጋዌውን ሲያጠይቅ ስጋን እንደሚለብስ ሲያጠይቅ
የሰው ዱካ እያሰማ ኮቴውን እያሰማ አዳም ወዴት አለ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ገብቶለት ነበር። በመጽሐፈ ቀለሚንጦስ 8ቱ የሥርዓት መጻሕፍት ከሚባሉት መጽሐፍ ውስጥ አንዱ መጽሐፈ ቀለሚንጦስ በሚባለው መጽሐፍ ላይ ነው ይህንን ቃል የምናገኘው። ከልጅ ልጅ ተወልጄ አድንሃለሁ በ5 ቀን ተኩል ብሎታል። ስለዚህ አዳም በ5 ቀን ተኩል ያድነኛል ብሎ በተስፋ ይጠብቅበት የነበረ። ይሁንም እንጂ 5 ቀን ተኩል ከቆየ በኋላ አዳም ጌታ ሆይ ለምን ዘገየ? እስከ 5 ቀን ተኩል አድንሃለሁ ብሎ ነበር። አልተረዳውም፣ ሚስጥሩ አልተገለጠለትም ነበር። ስለዚህ ይሁንም እንጂ አለ እግዚአብሔር አያደርገውን አይናገር፣ የተናገረውን አያስቀርብ፣ እንደ ሰው የሚዋሽ አምላክ አይደለምና እንደሚያድነኝ ተስፋ አደርጋለሁ በማለት ይህንን ጾም አዳም ጾሞታል ማለት ነው። በብሉይ ኪዳን ዘመን ፊት አዳም በነበረበት ጊዜ ይህንን ጾም ጾሞታል። በእግዚአብሔር አቆጣጠር 1000 ቀን እንደ አንድ ቀን ናት። ስለዚህ 5500 ዘመን ነው። ሐዋርያው ቅዱስ ጳውሎስ በገላትያን 4:4 ላይ የዘመኑ ፍጻሜ በደረሰ ጊዜ ከሴት ተወለደ ይላል በገላትያን ምዕራፍ 4:4። ስለዚህ በእግዚአብሔር አቆጣጠር 5 ቀን ተኩል ያለ 5000ን ዘመን እንደ 5 ቀን 500ን እንደ ግማሽ ቀን አድርጎ በ5 ቀን ተኩል አድንሃለሁ ብሎት ነበር። ይህንን በማሰብ ብዙ ነቢያት ሱባኤን እየቆጠሩ ብዙ አባቶቻችን በህብረ አምሳል እየመሰሉ በትንቢት እየተናገሩ ጌታ ኢየሱስ ክርስቶስ የሚወለድበትን ቀን ያስቡ ነበር። ለዚህ ነው እነ ልበ አምላክ ዳዊት ፈኖ ዴከ ማርያም አድኅነነ እያሉ ይጮሁ ነበር። ስለዚህ እንዲያድናቸው ከላይ ከአርያም ቀኝ እጅህ ላክልን እያሉ ያለቅሱና ይጮሁ ያነቡ ነበር ማለት። ስለዚህ ነገረ ሥጋው የራቀው ቀርቦላቸው የረቀቀው ገዝፎላቸው እግዚአብሔር ከድንግል እንደሚወለድ ሰው እንደሚሆን ተገልጾላቸው ይህንን ትንቢት ተናግረዋል ማለት ነው። ስለዚህ አዳም ልክ ይህንን ስንቅ አድርጎ ተስፋ አድርጎ ይጾም ስለነበረ ጾመ አዳም የሚል ስያሜን አግኝቷል ማለት ነው። ሁለተኛው ጾመ ነቢያት ይባላል። ጾመ ነቢያት የሚባለው ስያሜ አለ። ብዙ ጊዜ ሲጠራ የምንሰማው ጾመ ነቢያት በሚለው ነው። ይህን ነው። ስለዚህ ነቢያት የተናገሩት ትንቢት ፍጻሜውን ያገኘበት በየዘመናቱ የተነሱት ነቢያት እግዚአብሔር ወደፊት ሊያደርገው የፈለገውን ነገር ገልጦላቸው የተናገሩበት ትንቢት ስለሆነ ጾመ ነቢያት ይባላል ማለት ነው። እንዳልኳቸው ቅድም እነ ልበ አምላክ ዳዊት ጌታ ሆይ እባክህ ቀኝ እጅህን ወደ ምድር ላክልን እያለ ቀኝ እጅ የሚለው ወልድን ቀኝ እጅ ይለዋል። ያ ማለት ቀኝ እጅ ከአካል ሳይል ላይ ሂዶ የሚፈልገውን ስራ እንደሚሰራ የቀረበውን ማራቅ ይችላል። ቀኝ እጅ የራቀውን ደግሞ ማቅረብ ይችላል። እግዚአብሔር ወልድም ከላይ ካብ ሪና ሳይለይ ከመንፈስ ቅዱስ ከሕይወቱ ከሚሆን ከመንፈስ ቅዱስ ሳይለይ ወደ ድንግል ማርያም ማህፀን ወደዚህ ምድር መጥቶ ማደሩን ሲያጠይቅ፣ ስለዚህ ወልድን ቀኝ እጅ ይለዋል። ስለዚህ ቀኝ እጅ ላክልን እያሉ የጾሙበት ትንቢት የተናገሩበት ስለሆነ ጾመ ነቢያት ይባላል። ሶስተኛው ጾመ ሐዋርያትም የሚል ስያሜ ይሰጠዋል። ይህ ወቅት ጾመ ሐዋርያት የሚል ስያሜ ይሰጠዋል። ሐዋርያት ተሰባስበው ፋሲካን የዐቢይ ጾምን ጾመን እናከብራለን፣ እንደሰታለን። ልደትንስ ያን የጨለማውን ዘመን በብርሃን የተተካበት አይደለም። የሰው ልጆች እንስሳት ሁሉ እየዘለሉ ዮም ተወልደ ለነ ከሳቴ ብርሃን እያሉ እነሆ የዓለም ብርሃን ተወልዶልናል እያሉ ያመሰገኑ ብዙ ነገር የተደረገበት የጥል ግድግዳ የፈረሰበት ሰማያውያን መላእክት ወደ ምድር መጥተው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው ከሰዎች ጋር አንድ አይነት ምስጋና ያመሰገሩበት ይህንን ታላቅ በዓል ምን አድርገን ነው የምናከብረዋል? ከጨለማ ወደ ብርሃን ተመለስነን ማለት ብቻ ድነናል ማለት ብቻ ትርጉም የለው። ስለዚህ የፋሲካን ጾም የዐቢይን ጾም ፋሲካን በዓል የዐቢይ ጾም ጾመን እንደምናከብረው ሁሉ የልደትን ጾም ደግሞ
እንደ አባቶቻችን ነቢያት 40 ቀንና 40 ሌሊት ጾመን የልደትን በዓል ይህን ልዩ በዓል የሆነው እናከብራለን ብለው ከልደት ጌታችን ኢየሱስ ክርስቶስ ከመወለዱ አስቀድመው 43 ቀን ነው እንደውም ሐዋርያት የጾሙት 43 ቀን። ለምን 43 ቀን ጾሙት? ወደ ኋላ እናየዋለን። ስለዚህ የጾሙት ጾም ስለሆነ ጾመ ሐዋርያት ይባላል ማለት ነው። እንግዲህ ከአባቶች ከነቢያት ተቀብለው ሐዋርያት ጾመውልናል ማለት ነው። ጾመውታል። ስለሆነ ጾመ ሐዋርያት የሚል ስያሜ ተሰጥቶታል። ሌላኛው አራተኛው ጾመ ፊልጶስ ይባላል። ይህ ጾመ ፊልጶስ አንደኛ ምን አልኩኝ? ጾመ አዳም፣ ሁለተኛ ጾመ ነቢያት፣ ሶስተኛ ጾመ ሐዋርያት፣ አራተኛ ደግሞ ጾመ ፊልጶስ ይባላል። ፊልጶስ ከ12ቱ ሐዋርያት መካከል አንዱ የሆነ ነው። ይህ ሐዋርያ አፍራቂያ ወደምትባል ሀገር ሄዶ ለወልደ እግዚአብሔርን ሰው መሆን የምእመናን ስለመሰከረ እግዚአብሔር አምላክ እንደሚወለድ እንደሚወርድ ነቢያት ትንቢት ተናግረው ነበር። ብዙዎች በህብር አምሳላቸው እነ ሙሴ አይተውት ነበር። ስለዚህ ያ ሰው እግዚአብሔር የተናገረውን አያስቀርምና ወደ ምድር ወርዶ ከቅድስት ድንግል ማርያም በድንግልና ተወልዶ ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ፣ አረገ፣ ዳግምም ይመጣል፣ ከብርሃን ወደ ጨለማ መልሶናል። ስለዚህ በክርስቶስ እመኑ ብሎ ያስተምራቸዋል ሐዋርያው ፊልጶስ። ይህንን ሲያስተምራቸው ያሉት ምእመናን በሙሉ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተሸጋገሩ። ካለማመን ወደ ማመን መጡ። በዚህ ሰዓት በዛን ጊዜ የነበሩት ሹማምንቱ ነገስታቱ በዚህ በፊልጶስ ላይ ነገር ሰሩበት። ህዝባችን ክርስቶስን እመኑ ብሎ ወደዛ ሰብኮ ወስደዋቸዋል። ስለዚህ ለዚህ ሰው ጽኑ ስቃይ ይገባዋል ብለው አሰቃዩት። በድንጋይ ቀጠቀጡት። አባቶቻችን ቅዱሳን ሐዋርያት ይህችን ሃይማኖት ያቆዩልን እነ ቅዱስ ጴጥሮስ ቁልቁል ተሰቅለው እንደ አምላኬ ወደ ላይ መሰቀል አይገባኝም ብለው፣ እነ ቅዱስ ጳውሎስ ተሰይፈው፣ እነ ሊቀ ዲያቆናት እስጢፋኖስ በድንጋይ ተቀጥቅጠው፣ ሌሎችም በሽንት ቤት እየተጣሉ በተቆፈረ ጉድጓድ እየተጣሉ ይህን ያህል መስዋዕት እየከፈሉ ይህችን ሃይማኖት አቆይተውልናል ማለት። ስለዚህ አባቶቻችን ስንት መከራውን ታግሰው ረሃቡን ጥሙን ከሀገር ምድረ በዳ ከወገን ማዳ እየመረጡ እግዚአብሔርን ብቻ እየተከተሉ ለሃይማኖታቸው ጽኑ ቆራጦች የነበሩ ናቸው። ምናልባት በእኛ ዘመን እንዲህ አይነት እንደ አባቶቻችን ያለ ጽናት ይኖራል ወይ ብንል እንግዲህ ሌላ ጉዳይ ነው። ስለዚህ ይህንን ያህል ለሃይማኖታቸው ተጋድለውልናል፣ ተዋግተዋል ማለት ነው። ለዚህ ነው ሐዋርያው ቅዱስ ይሁዳ ከቁጥር 3 ላይ ያው አንድ ምዕራፍ ነው ያለው። ከቁጥር 3 ላይ ለቅዱሳን ስለተሰጠች ስለ አንዲት ሃይማኖት ተጋደሉ ዘንድ ማልዳችኋለሁ እያለ የምእመናን ጽፎልናል ማለት ነው። ስለዚህ ይህንን ቃል መሰረት አድርገው ብዙ አባቶቻችን አሉ ከአናብስት ጋር ታግለዋል። ሃይማኖታቸውን በመመስከራቸው ማኅተቤን አልበጥስም በማለታቸው ስለዚህ ከአራዊት ጋር እንዲታገሉ አድርጋቸዋል። እና አብሮኮርስ እና አግናጢዎስ ምጥውት አንበሳ ያልበሳ የተሰጠ ማለት ነው። ስለዚህ ይህንን ያህል መከራ እየደረሰባቸው እግዚአብሔርን ከማመን ግን ወደኋላ የሚላቸው ነገር የለም። ምናልባት በዚህ ዘመን እንደዚህ አይነት መከራ ሳይኖርብን ወደ ቤተክርስቲያን እንድንሄድ የሚከለክልን ነገር ሳይኖር ለኪዳን ለጸሎት መምጣቱ፣ ቃለ እግዚአብሔር መከታተሉ፣ እንዲሁ ቃለ እግዚአብሔር መስማቱ ወደ ቤተክርስቲያን መጥተን እንዳንሰማ ይህ እንኳን ታላቅ ሸክም ሆኖብናል። አባቶቻችን ግን ከዚህ አልፈው የእግዚአብሔርን ስም በመጥራታቸው ስንት ነገር ሲሰቃዩ ደስ እያላቸው ወደ እሳትም ሲጣሉ እየዘመሩ በእሳቱ ይገቡ ነበር። በእናቴ ሲሲኒዎስ ዘመን ታሪክ ስናነብ 8000 ሰው አንድ ቀን ሲሰየም ሰማዕትነት አያመልጠኝ፣ በክርስቶስ አምኖ መሞት ታላቅ ሰማዕትነት ነውና ይህ ሰማዕትነት አያመልጠኝ እያለ ከሩቅም ከቅርብም እያለት ወደ ጦርነት እየሄዱ አንገቴን ሰይፈኝም ሰማዕትነትን ልቀበል የሚሉበት ዘመን ነበር። ስለዚህ ዛሬ ለኛ ሰማዕትነት ግን ቃለ እግዚአብሔር መማር ታላቅ ሰማዕትነት ነው።
በጸሎት ተጠምዶ መኖር ታላቅ ሰማዕትነት ነው። መጾም ታላቅ ሰማዕትነት ነው እንጂ እንደ አባቶቻችን ያለው እንደነ ቅዱስ ጊዮርጊስ ያለው መንኮራኩርና በዚህ ዘመን የለም። ስለዚህ ክርስቲያኖች በእውነት ልብ ልንል ያስፈልጋል። ለዚህ ነው ጌታችን ኢየሱስ ክርስቶስ በመጨረሻው ጊዜ በእግዚአብሔር ዘንድ ምላሽም እንዳናገኝ አድርጎናል ማለት ነው። መጻሕፍት ተጽፈውላችኋል፣ መምህራንን አስቀምጬላችኋለሁ። መጻሕፍትን ሰምታችሁ በሕይወት የማትቀይሩት ከሆነ የመምህራንን ድምፅ የማትሰሙ ከሆነ ከነቢያት ከነ ሙሴ አንዱ ተነስቶ ቢያስተምራችሁ አትሰሙም። ታያላችሁ ግን ልብ አትሉም፣ ትሰማላችሁ አታስተውሉም እያለ ይወቅሳቸዋል ማለት ነው። ስለዚህ በእውነት ልብ ልንል ያስፈልጋል። በእውነት አምላካችን እግዚአብሔር ማስተዋሉ እንዲያድልን የእርሱ መልካም ፈቃዱ ይሆንልን። ስለሆነም ሐዋርያው ፊልጶስ በዚህች ሀገር እንዲህ አድርጎ ስላስተማረ፣ የወልደ እግዚአብሔርን ሰው መሆን ስላስተማረ፣ ከኃጢአት ወደ ጽድቅ እንዲመጡ ስለተናገር በድንጋይ ቀርቀው ገደሉት። ገድለው ደግሞ አላቆሙ። ጌታ መድኃኔዓለም ኢየሱስ ክርስቶስ በሦስተኛው ቀን ተነስቷል እያለ ያስተማረው ሰው ዛሬ ደግሞ እሱ ሲነሳ እንደው ማን ያውቀዋል? ወደ መሬት እንዳይቀበር ፊልጶስ የሚባለውን እሳት አንድዱና በእሳት አስከሬኑ መቃጠል አለበት። እንግዲህ የሞተ ሰው የሞተውን እንኳን አስከሬኑን እንኳን በእሳት እንዲቀበር አላደረገም። በዚህ ሰዓት ወደ እሳት ሊያቃጥሉት ሲሄዱ የእግዚአብሔር መልአክ ወደዚህ ተላከ። እስመ ለመላእክቲሁ ይእዝዙሙ በእንቲአከ ይላል መዝሙረኛው ዳዊት በመዝሙር 90 ቁጥር 11። መላእክቱን ስለ አንተ ያዘዛቸዋል። መላእክት ወደኛ የሚታዘዙልን ቃለ እግዚአብሔርን የምንሰማ በአምልኮተ እግዚአብሔር ጸንተን የምንኖር ከሆነ ቅዱሳን መላእክት እኛን ለመርዳት ከኛ ጋር እንደሆኑ ያስረዳናል ማለት። ስለዚህ ሊያቃጥሉት አስከሬኑን በእሳት ሊያቃጥሉት ሲሉ የእግዚአብሔር መልአክ መጥቶ እነርሱን ቀጥቶ ሐዋርያው ፊልጶስን ነጠቀው፣ ሰወረባቸዋል። በዚህ ሰዓት ደግሞ የሐዋርያው ፊልጶስ ደቀ መዛሙርቱ አብረውት ነበር። ጌታ ሆይ የመምህራችን አስከሬኑን አግኝተን ገንዘን ካልቀበር ነው ከበረከቱ ካልተሳተፍን ብለው ወደ እግዚአብሔር ጸለዩ። ጸሎትን ያዙ፣ ጾምም ጾሙ ይላል። ስለዚህ 3 ቀን እንደጾሙ እግዚአብሔር አምላክ የፊልጶስን ሥጋ አምጥቶ ለደቀ መዛሙርቱ ለተማሪዎቹ ማለት ነው ሰጣቸው። ከዚህም በኋላ በክብር እሱንም ተቀብለው ቀበሩት ማለት ነው። በዚህን ሰዓት የልደት ጾም ይሄ ጾመ ነቢያት ያልነው ደርሶ ስለነበር ጾሙን ከአሁን በፊት 3 ቀን እንደጾምን ይሄ ስለደረስነ ከዚህ በኋላ ይህን የልደት ጾምን እንቀጥላለን ብለው 40 ቀን ጾሙ። እነዚህ ሰዎች መጀመሪያ ስንት ቀን ጾሙ ብያቸዋለሁ? 3 ቀን ጾሙ። ኋላ ደግሞ የነቢያትን ጾም ይህንን 40ውን ጾም 43 ቀን ሆነ። ለዚህ ነው ትልቁ ልዩነት በተለይ ቅባት ከሚባለው አስተምሮ ጋር ትልቅ የቤተክርስቲያናት የኛ ቤተክርስቲያን ምትለያየው አባቶቻችን ሐዋርያት የተሰወረው የተገለጠላቸው የፊልጶስ ደቀ መዛሙርት በመጾም ነው። ስለዚህ ይህችን 3 ቀን ጾም ከዚህ ከጾመ ነቢያት ጋር አብሮ መደመር አለበት ብለው ስርዓት ሰርተውልናል። ለዚህ ነው አሁን 3 ቀን ልዩነት አለ እኛ ተዋህዶና በቅባቶች ማለት ነው። በእርግጥ ወደ እሱ ታሪክ ስንሄድ ሰፋ ያለ ታሪክ አለ። በዚህን ሰዓት የምንሄድበት አይደለም። ስለሆነ 43 ቀን የምንጾምበት ምስጢሩ የፊልጶስ ተማሪዎች የጾሙበት ስለሆነ አባቶቻችንም ይህን ስራ ሲሰሩልን የተሰወረው ምስጢር የተገለጠበት ስለሆነ ይህም አብሮ እንዲጾም አዝዘውናል ማለት ነው። በዚህ ምክንያት እንድንጾመው አዝዘውናል። ስለሆነ ጾመ ፊልጶስ ተብሎ ይሄ ጾም ይጠራል ማለት ነው። 5ኛ ጾመ ማርያም ይባላል። ምን አልኩኝ? ጾመ ማርያም ይባላል። ይሄ እንዴት ነው ቢባል እመቤታችን ቅድስት ድንግል ማርያም በእውነት ክብር ይግባትና የኢሳይያስን መጽሐፍን እያነበበች ድንግል በድንግልና ጸንሳ ተወልዳለች የሚለው ስታነብ ከእሷ ዘመን ደርሼ አገልጋይዋ ሁኜ በረከትን ተሳትፊ ምን አይነት ድንቅና ብፅዕት ሴት ናት በድንግልና የምትወልድ እያለች እኔ በሆን ሳትሆን የምትል ትሕትና ልማዷ ነውና እኔ በሆን አይደለም ያለች። ሌሎቹ የእስራኤል ደናግል በድንግልና የሚኖሩ አምላክን ለመውለድ ነው ትንቢት ስለነበር።
ግን እሷ ግን በዚህ ዘመን ደርሼ ባገለገልኋት በረከቱን ባገኘው እያለች ትኖር ነበር። ከዚህም በኋላ ግን የእግዚአብሔር መልአክ ወደ እርሷ መጥቶ ድንግል ትጸንሲ አለ። እንግዲህ ከቤተ መቅደስ እንደወጣች 12 ዓመት ቤተ መቅደስ ቆየችና በዮሴፍ ቤት ነው እጮኛ እንደሆነው የተቀመጠች። ስለዚህ የዮሴፍን ቤተሰብ ዘመዴ ዘመዴ ልትል ማድጋ ነጥቃ ውሃ ልትቀዳ ወደ ወንዝ ወረደች ይላል። ወንዝ ውሃ ቀድታ ስትሄድ ድንግል ትጸንሲ አለ። እንግዲህ ሌሎችም መላእክት ሳይሰሙ እግዚአብሔር አምላክ ከነገደ አርባብ ቅዱስ ገብርኤልን ሂደህ እናቴን አብስራት ቁራብ ሰራ ለሁለት ሐና የሐና ልጅ ቅድስት ድንግል ማርያም የምትሆነው እኔ እንደምወለድ ሂደህ ንገራት አብስራት ብሎ መልአኩ ቅዱስ ገብርኤልን ወደ ምድር ልኮት ነበር። ሌሎች መላእክት ግን አላወቁም። ልደቱን ከኃያላኑ ሰወረ ይላል። ስለዚህ አንዳችም ሌላ መላእክት ከቅዱስ ገብርኤል በስተቀር ያወቀ የለም ነበር። ይህንን ምስጢር ይዞ መልአኩ ቅዱስ ገብርኤል ወደ ምድር ወርዶ ድንግል ትጸንሲ ሲላት ዘወር ስትል የለም። በውኑ አባቴ አዳምን ያሳተው እባብ ሰይጣን እናቴ ሔዋንን ከገነት ያባረራት ሰይጣን እኔንም ሊፈትነኝ ወደ እኔ መጣን ብላ ወደ ቤቷ ስትሄድ አሁንም አደጋዋን ስታኖር ድንግል ትጸንሲ አለ። ይሄ ነገር ምነው ደጋገመኝሳ? ስለዚህ የሰይጣን ከሆነም ይርቅልኝ ዘንድ የመንፈስ ቅዱስ ከሆነ ደግ ነገርን በደግ ቦታ ሆኖ ቢሰሙት መልካም ነውና አለችና ማድጋዋን እንስራዋን አስቀምጣ ወደ ቤተ መቅደሱ ሄደ። ከደናግለ እስራኤል ጋር የተካፈለችውን ሐርና ወርቁን እያስማማች ስትፈትል አሁንም ይህ መልአክ ቅዱስ ገብርኤል ድንግል ትጸንሲ አለ። በዚህም ሰዓት እንዴት ይሆንልኛል አለች። አይ እመቤታችን ስለምን ይህንን አለች? እንደ ኒቆዲሞስ ተከራካሪ እንደ ዘካርያስ ተጠራጣሪ ሆና ሳይሆን በዛን ጊዜ ሰይጣን እንዲያደርጉ ሰዎችን በሐሰት ያስክዳቸው ስለነበረ፣ ስለዚህ ብዙ ነገር ከተነጋገሩ በኋላ ይኩነኒ በከመ ትቤለኒ ይስማረው ነገር ዘይሳል እንደ ቃል ይደረግልኝ ለእግዚአብሔር የሚሳነው ነገር የለምና ባለች ጊዜ አካላዊ ቃል በማህፀኗ ተጸንሷል። ስለዚህ በዚህ ጊዜ እመቤታችን ምን አለ? ሰማይና ምድር የማይችሉትን አለ ሱራፌልና ኪሩቤል በአንተ ፊት መቆም አይቻለንም ብለው ወበክልያክናፊሆሙ ይከድኑ ገጾሙ ወበክልያክናፊሆሙ ይከድኑ እግሮሙ እንዳለ ኢሳይያስ ምዕራፍ 6 ላይ። ስለዚህ መንበሩን የሚሸከሙት እነዛ እሳታውያን መላእክት በሁለት ክንፋቸው እግራቸውን በአንተ ፊት መቆም አይቻለንም ሲሉ የሚሸፍኑ፣ በሁለት ክንፋቸው ፊታቸውን ማየት አይቻለንም ሲሉ የሚሸፍኑ እነዚህ ኃያላኑ የሚንቀጠቀጡት እኔ እንዴት ትንሽ ብላቴና ስሆን መለኮትን በማህፀን ይሸከማለሁ? ይሁንም እንጂ እግዚአብሔር ለማዳን የሰው ልጅ ለማዳን የተጠቀመ በዕፀ መድኃኒት እንደሆን ከፈቀደ እግዚአብሔር ይህንን አምላክ ለመሸከም አልችልምና እግዚአብሔር የሚያስችለኝ ዘንድ አለችና እመቤታችን ቅድስት ድንግል ማርያም ይህንን ጾም አርባውን ቀን ጾመዋለች። ምክንያቱም ክርስቶስን ይህ ሲጸነስ መጾም አለብኝ ይህ በማለት እመቤታችን ቅድስት ድንግል ማርያም ይህንን ጾመዋለች። ስለዚህ ይህንን ጾም በመጾሟ ጾመ ማርያም ተብሎ ይጠራል ማለት ነው። እንግዲህ እነዚህንና ሌሎችም ብዙ ስያሜዎች አሉ ማለት ነው። ይህ ጾም እንዲህና የመሳሰሉ ስያሜዎች አሉ። እንግዲህ ስያሜዎችን ይህንን ካየን በመጾማችን የምናገኘው ምንድን ነው? በመጾማችን የምናገኘው ምንድን ነው? ወይም ለምን እንጾማለን ከተባለ አንደኛ ከታዘዘ መቅሰፍት ለመዳን ነው። የምንጾመው ለምንድን ነው? ከታዘዘ መቅሰፍት ለመዳን። በትንቢተ ዮናስ ምዕራፍ 3 ቁጥር 5 ጀምሮ በጥቅሉ ትንቢተ ዮናስንና ትንቢተ እዚህ ጋር ያለውን በሙሉ ስታነቡ ስለ ነነዌ ሰዎች ኃጢአታቸው በእግዚአብሔር ፊት እንዴት የከፋ እንደሆነ ይናገራል ማለት ነው። ስለዚህ የነነዌ ሰዎች ኃጢአታቸው የበዛ ስለሆነ እግዚአብሔር እንደ ሰዶም ሰዎች ከላይ እሳትን አዝንቦ ሊያጠፋቸው ፈለገ። ይሁንም እንጂ ምሕረቱ የበዛ ቸርነቱ የበዛ ነውና ሎል እግዚአብሔር ከማጥፋት በፊት እነዚህን ሕዝብ ሂደህ አስተምራቸው፣ ቃል እግዚአብሔርን ሰበክላቸው ብሎ ነቢዩ ዮናስን ወደዚች ሀገር እንዲሄድ እንደላከው ታሪኩ ይነግረናል።
በጥቅሉ ያው ታሪኩ ጊዜ የሚተረክለት ታሪክ ስለሆነ ዮናስ ወደዛች ሀገር ሄዶ አስተምሯል። ካስተማረ በኋላ ሁሉም ከላይ እስከታች አምነው ተቀብለው ለ3 ቀን ጾምን አዋጅ አውጀው ጾመዋል ማለት ነው። ሕፃናትም የእናታቸውን ጡት እንዳይጠቡ፣ እንስሳቶችም እንዲታሰሩ፣ እንስሳዎችም እንዳይበሉ እንዲጾሙ ተደርጎ ትቢያ ለብሰው ማቅ ለብሰው ጾሙ ጸልየዋል ማለት ነው። ከዚህም በኋላ ዮናስም ሐሰተኛ ነቢይ እንዳይባል ከላይ እሳት ወርዶ ረጃጅም ዛፎችን አቃጥሎ ተመልሶ ሄዷል። ይህች ሀገርም ከዚህ ጥፋት ድናለች ማለት ነው። ስለዚህ በመጾማቸው ከምን ዳኑ ማለት ነው? ከታዘዘ መቅዘፍ ድነዋል። ስለዚህ ዛሬ እናንተና የምንጾም ከታዘዘ መቅዘፍ ለመዳን ነው። ብዙ አይነት መቅዘፍት አለ በዚህ ዘመን። የጦርነት መቅዘፍት፣ የራብ መቅዘፍት፣ የበሽታ መቅዘፍት፣ ብዙ መቅዘፍቶች አሉ። ስለዚህ ከዚህ መከራ ለመዳን መጾም መጸለይ ያስፈልጋል ማለት ነው። ህዝብ በህዝብ ላይ ይነሳል፣ እራብ ቸነፈር ይሆናል፣ እንዲህ ይሆናል ተብሎ በመጽሐፍ የተጻፈልን የሰው ልጅ ኃጢአት ሲበዛ በበዛ ቁጥር ጠማሞችም ወደ ሰው ልጆች የሚላክበት አባ ቸነፈር የሚስፋፋበት እንደሆነ ይነግረናል ማለት ነው። ስለዚህ ከዚህ ሁሉ ነገር ጣጣ አገራችንን ሰላም እንዲያደርግ እኛም ሰላማዊ ሰው እንድንሆን መጾም መጸለይ ያስፈልጋል ማለት ነው። ሁለተኛ የእድሜ ማራዘሚያ ስለሆነ ነው። የእድሜ ማራዘሚያ ስለሆነ ነው የምንጾመው። ከቃሉ ጋር ናት። እግዚአብሔር ከሁላችን ጋር ነው። የእድሜ ማራዘሚያ በመጽሐፈ አስቴር ምዕራፍ 4 ላይ መጽሐፈ አስቴር ምዕራፍ 4 ላይ ሙሉ ምዕራፍ ነው። በ127 ሀገሮች የነገሰ አርጤክስ የሚባል ንጉስ ነበረ ይላል። ስለዚህ ይሄ ከህንድ አንስቶ እስከ ኢትዮጵያ ያሉ ሀገራትን የሚገዛ ታላቅና ገናና ንጉስ ነው። ስለዚህ ከሱ በታች ደግሞ ሃማ የሚባል አሽከር አለው። እኒህን ሀገሮች ሁሉ እንዲያስተዳድራቸው እንዲገዛቸው ከንጉሱ በታች ሁሉ የተሾመ ነው። እስራኤላውያን ደግሞ በምርኮ በዚህ ሀገር ይኖሩ ነበር። በሚኖሩበት ሰዓት መርዶኪዎስ የሚባል ሰው ነበር። ስለዚህ ይህ መርዶኪዎስ ሌሎቹ ለዚህ ለሃማ ሲሰግዱ ሲንበረከኩ መስገድ የሚገባ መንበርከክ የሚገባ መከበር የሚገባ ሉል እግዚአብሔር እንጂ ለአንተ ለሰው አልሰግድም አልንበረከክም ማለት። በዚህ ሰዓት በዚህም ጊዜ ሁሉም ነገር ስልጣን ስለተሰጠው ደብዳቤውን ጽፎ በ107 ሀገራት በሙሉ አይሁዳውያን በሙሉ የሆኑ እንዲጠፉ እንዲረሸኑ መርዶኪዎስም እንዲሰቀል እንዲጠፋ ተብሎ ቀን መስቀል ተዘጋጅቶ ደብዳቤውን ማህተሙን አትሞ ላከ። ምክንያቱም የንጉሱን ማህተም እንደፈለገ የሚያደርግ ይሄ ሃማ ስለሆነ። በዚህን ሰዓት መርዶኪዎስ ይህንን ሲሰማ ልብሱን ቀዶ ወደ ተራራ ወጣ ይላል። ወደ ተራራ ወጣ። በዚህን ሰዓት አስቴር ደግሞ የንጉሱ የአርጤክስ ሚስት ናት። የመርዶኪዎስ ደግሞ አጎቷ ነው መርዶኪዎስ። ስለዚህ መርዶኪዎስ ሆይ ስለምን አዝነሃል? ልብስህን ስለምን ቀደሃል? ባለችው ጊዜ አስቴር ወገናችን ሆይ በሶሳ ግን የተለጠፈውን አላየሽም ወይ? አይሁዳውያን እንዲጠፉ መርዶኪዎስ እንዲሰቀል የሚለውን ጽሑፍ አላነበብሽም ወይ? ስለዚህ ይህንን ከነገራት በኋላ ያላቸው አማራጭ እግዚአብሔር መዓቱን በምህረት እንዲመልስልን ቁጣውን የተቆጣውን ቁጣ በትዕግስት እንዲቀይርልን እንጹም እንጸልይ። በዚህ ሰዓት ከጾሙ ከጸለዩ በኋላ አስቴር ለ3 ቀን ከጸለየች በኋላ ወደ ንጉሱ አዳራሽ ገብታ የሆነውን ሁሉ ነገረችው ማለት ነው። ንጉሱ ማን ነው ብያችኋለሁ? ማን? አርጤክስ ማለት ነው። ሃማ ከሱ በታች ላይ ሆኖ ለሁሉ ኃላፊነት የሰጠው ነው፣ እንዲያስተዳድር እንዲገዛ ከንጉስ በታች ሆኖ። ስለዚህ ስትገባ ለምን በወገኖች ላይ እንዲህ አይነት መከራ ፈረድክባቸው? መርዶኪዎስስ እንዲሰቀል ለምን አደረግ ብሎ ሲጠይቃት ጉዳዩንም አልሰማውም፣ ይህ ነገር እንዴት ነው ብሎ ጠየቀ። ሲጠይቅ ሲያጣራ ያው እሱ አያውቅም ነበር፣ ምክንያቱም ከሱ በታች ያለው ነው ይህንን ያደረገ። በዚህን ሰዓት ወደ ሰልፍ ወደ አደባባይ ወጣ። መርዶኪዎስ ሊሰቀል መስቀሉ ተዘጋጅቷል።
እሱ ደግሞ የሚሰቀልባትን በሞት የሚወገድባትን ደቂቃ እየጠበቀ እያለቀሰ ተቀምጧል። አይሁዳውያን በዙሪያው ከበው ያለቅሳሉ፣ ያነባሉ። በአንጻሩ ደግሞ ሃማና የሃማ ወገኖች ይደሰታሉ። በዚህ ሰዓት ንጉሱ ወደዚህ መጣ። እንግዲህ ሃማ ንጉሱ እንዲያው እንደ ሃማ የሚወደው ሰው የለም ነበር ይላል። እንደ ሃማ የሚወደው ሰው የለምና አስቴር ይህንን አስጠንቅቃ ለባለቤቷ ነግረዋለች። ከዛ ሃማ ሆይ ና አለ። እንግዲህ መስቀሉ ተዘጋጅቷል። መርዶክዮስ እዚህ ተይዞ ተቀምጧል፣ ሊሰቀል ማለት ነው። ስለዚህ ሃማ ሆይ ና አለው። ንጉስ መጥቷል። አቤት ንጉስ ሆይ አለ። ንጉስ ለሚወደው ሰው ምን ያደርግለታል? ንጉስ የሚወደው ማንን ነው? ማንን ነው? ሃማን ማለት ነው። ስለዚህ ሃማን ጠራና ሃማ ሆይ ንጉስ የሚወድለት ምን ያደርግለታል? ጋሻውን ይስጠው አለ። ሌላስ ምን ያደርግለት? ጦሩንም ይጨምረዋል። ሌላስ ምን ያደርግለት? ሰረገላውንም ያስረክበዋል። ምክንያቱም ሃማ እንደሱ የሚወደድ የለም። ለእርሱ እንዲሰጠው ለኔ ይሰጠኛል ብሎ ስላሰበ። ሌላስ ምን ያደርግለት? በዚህ ሰው ሁሉ ፍጹም ስልጣኑ ይታወቅ ዘንድ በዚህ ሰው ሁሉ ሹሜሃለሁ ይበለው። ያለው ሕዝብ ሁሉ ለእርሱ ይስገድለት፣ ይንበርከክለት አለ ደስ እያለ። በዚህ ሰዓት ንጉሥ አርጤክስ ምን አለ? በእውነት ንጉሥ የሚወደው አንድ ደግ ሰው አለ አለ። በፊቴ ላይ ተቀምጦ የሚያለቅሰው መርዶክዮስን ወደዚህ አምጡልኛል። መርዶክዮስ ወደዛ ሲሄድ ጋሻውን ሰጠው፣ ጦሩን ሰጠው። ሁሉም እንዲገዛለት የሁሉ ሕዝብ ስልጣኔን ሰጥቼዋለሁ፣ የንግስና ማህተሜን ሰጥቼዋለሁ። ሁሉን ያለውን ሁሉ ያዝዝ ያድርጋል። ምክንያቱም ሃማ እንደኔ የሚወደድ የለም የኔ ይደረግልኛል ብሎ አስቦ ነበር። እግዚአብሔር ግን ይህንን ነገር መዓቱን በምህረት መለሰው። የተዘጋጀውን ያንን ሞት ተደግዞለት የነበረውን ወደ ሕይወት እንዲቀየር አደረገው። በምንድን ነው ካላችሁ በጾም ነው። አንደኛ እንጹም እንጸልይ ብለው ነበር መጀመሪያ ያጾም። ስለዚህ በዚህም ሰዓት መርዶክዮስ ለመሰቀል ቀርቦ ስልጣን በስልጣን ሆነ፣ በንጉሥ ዘንድ ተወዳጅነትን አገኘ። እስራኤላውያን እንዲጠፉ የተባሉ በሕይወት እንዲኖሩ ተንደላቀው እንዲኖሩ እንዲሁም ተደረገ ማለት ነው። በዚህም ሰዓት የሃማ በደስታ የተሞሉ ፊቶቹ በሐዘን ጠቆረ። በዚህ ሰዓት ወደ አስቴር እየተጠጋጋ አስቴር ሆይ አማልጅኝ፣ አሁንም ፈራው እንዳይገልኝ እያለ ሲላት ንጉሥ ታግሶ ትቶት ነበር። እንግዲህ መስቀል ተዘጋጅቷል ብያችሁ ነበር። ትቶት የነበረው መጀመሪያ ያልተፈለገ ወንጀል ስትሰራ፣ በንጹሐን ዜጎች ላይ ግፍ ስትፈጽም ታግሻለሁ። አሁን ደግሞ ሚስቴን ምን ልታደርጋት ነው ከእሷ ጋር የምትጠጋጋ? እናንተ ሰዎች ይህንን ሃማን ይዛችሁ ወስዳችሁ በዚህ በተዘጋጀው መስቀል ስቀሉልኝ። ሃማ በዛ ተሰቀለ። ለዚህ ነው ያነደዱት እሳት ጠበሰኝ፣ ያሳደሩት ውሻ ምን አለኝ ነከሰኝ። ስለዚህ መርዶክዮስ ስልጣን በስልጣን ሲሆን ሃማ ደግሞ እዛው ተሰቀለ ማለት ነው። ስለዚህ ጾም ማለት እድሜ ማራዘሚያ ነው ያልኳችሁ ለዚህ ነው። እንዲሞት የነበረው በሕይወት እንዲኖር ከእግዚአብሔር ጋር እንዲነጋገር ያደረገው አንድና የጾም ምስጢር ነው። ስለዚህ ዛሬ እናንተና እኔ ስንጾም የጾሙትን እያሰብን ስንጸልይ የጸለዩትን እያሰብን ካልሆነ ከንቱ ይሆናል ማለት ነው። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር ብሏል ሐዋርያው ቅዱስ ጳውሎስ። ስለዚህ የጾሙትን በመጾማቸው ምን አይነት በረከት አገኙ እነ መርዶክዮስ፣ ሌሎችም በጾም ያገኙትን ጥቅም ስንጸልይ በመጸለያቸው አሉ አባቶቻችን ምን አደረጉ? አጋንንትን ደብዳቤ ጽፎ እስከ ማስወጣት የደረሱ፣ በደመና የተሽከረከሩ፣ ዝናምን የለጎሙ፣ ከእግዚአብሔር ጋር የተነጋገሩ፣ አራዊትን እንደ ሰረገላ ተጠቅሞ እነ አቡነ ሳሙኤል ዘዋልድባ ተሽከርክረዋል ማለት ነው። እነ አቡነ ኤዎስጣቴዎስ እንደ ሙሴ በአጥቃቸው ባህርን ከፍለው እሳቸውም ደቀ መዛሙርታቸውን ታላቁን ባህር ከፍለው ተሻግረዋል። ስለዚህ ስንጾም ስንጸልይ መንፈሳዊ ስራዎችን ስንሰራ እኒህን አባቶቻችን ልናስታውስ ያስፈልጋል። ስለዚህ ጾም እድሜ ማራዘሚያ ነው አልኳት። ሌላኛው መልካም ነገር ለማግኘት ነው። መልካም ነገር ለማግኘት መጽሐፈ ዕዝራ ምዕራፍ 8 ቁጥር 21 ላይ መጽሐፈ ዕዝራ ምዕራፍ 8 ቁጥር 21 ላይ
ጾምን እንጹም ለእኛና ለልጆቻችን ለእንስሶቻችንም ጭምር ይላል። ስለዚህ ጾምን መጾም ለእኛ ከኛ አልፎ ለልጆቻችን ከልጆቻችን አልፎም ደግሞ ለእንስሶች ሳይቀር የሚጠቅም እንደሆነ በሰፊ ያብራራል። ስለዚህ መልካም ነገር ለማግኘት እንጾማለን፣ ጥቅሙ ማለት ነው። እንግዲህ ጾም ለመጾም ጥቅሙ ምንድን ነው ብያችኋለሁ። አንደኛ ምንድን ነው አልኳችሁ? ከታዘዘ መቅሰፍ ለመዳን። ሁለተኛ፣ ሶስተኛ፣ እሺ ሌላ አራተኛ ሰውና እግዚአብሔርን ማቀራረብ ነው የጾም ጥቅሙ። ለምን ትጾማለህ የሚል ካለ ከእግዚአብሔር ጋር ወዳጅ ልሆን ልቀራረብ ልንል ያስፈልጋል ማለት ነው። ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ነው። ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ይላል። ያ ማለት ሰው በጾምና በዋይታ በለቅሶ ወደ እግዚአብሔር ከቀረበ እግዚአብሔር ደግሞ ወደ እነርሱ እንደሚመለስ በሰፊው ይናገራል። ተሰጠዋቸው ጥቅስ ላይ አንዱ ሌላኛው አጋንንትን ማራቅ ነው። አጋንንትን ማራቅ የማቴዎስ ወንጌል 17 ቁጥር 21 ላይ ይህ አይነት ሰይጣን ግን ያለ ጾምና ያለ ጸሎት አይወጣም ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ተናግረዋል። ይህንን ማስወጣት ያልተቻለ ለምንድን ነው ብለው ሲጠይቁት ስለ እምነታችሁ ማነስ ነው ካለ በኋላ እንደዚህ አይነት አብሮ አደጉ ሰይጣን ያለ ጾምና ያለ ጸሎት አይወጣም ብሏል። ስለዚህ ወደ ቤተ ክርስቲያን እንዳንሄድ የሚያደርገው እንዳንጸልይ የሚያደርገው ሰይጣን መልካም ነገር መዝሙርን የእግዚአብሔርን ቃል ከመስማት ሌላ የዓለምን ነገር እንድንሰማ የሚያደርግ ሰይጣን በድንግልና ጸንተን እንድንኖር አይደለ በአመንዝራነት ባልተፈለገ ቦታ እንድንሄድ የሚያደርገው ሰይጣን ያለ ጾምና ያለ ጸሎት ስለማይወጣ ክርስቲያን ሊጾምና ሊጸልይ ሊሰግድ ያስፈልጋል። ሰማያዊውን አይደለ ምድራዊውን እንድናስብ የሚያደርገው ሰይጣን በጾምና በጸሎት ብቻ ነው የሚወጣው። መቼም ዝም ብሎ ተቀምጦ ኃጢአት አይነካኝም ሳይጾም ሳይጸልይ መንፈሳዊ ትሩፋትን ሳይሰራ ኃጢአትም አይነካኝም መልካም ስራም አልሰራም ይሄ ከባድ ነው ማለት ነው። ስለዚህ ልንጾም ልንጸልይ ያስፈልጋል። አጋንንትን ማራቅ ነው የጾም ጥቅሙ። ሌላኛው ውጤታማ ነው። ማንኛውም ስራ የተጀመረው በጾም ስለሆነ ኦሪት ዘዳግም ምዕራፍ 9 ቁጥር 9 ላይ ኦሪት ዘዳግም ምዕራፍ 9 ቁጥር 9 ላይ ሊቀ ነቢያት ሙሴ እስራኤልን ከግብፅ ከማውጣቱ በፊት 40 ቀንና 40 ሌሊት ጾሟል ማለት ነው። ከጾመ በኋላ እግዚአብሔር ሄደህ ፈርዖንን የሰራዊት ጌታ እግዚአብሔር ሕዝቤን ልቀቅ ብሎሃል ብለህ ሕዝቤን ይዘሃቸው ማርና ወተት ወደሚፈልቅባት ወደ ከናን ምድር ይዘሃቸው ግባ ብሎ የተነገረው 40 ቀንና 40 ሌሊት ከጾመ በኋላ ነው ማለት ነው። ስለዚህ በ9 መቅዘፍ በ10ኛ ዓመተ በኩር በ11ኛ ባህረ ስጥመት አድርጎ ሙሴ ከግብፅ አስወጥቷቸዋል እስራኤላውያን። ግብፅ የሲኦል ምሳሌ ናት። ፈርዖን የዲያብሎስ ምሳሌ፣ ምዕመናን የህዝበ ክርስቲያን ምሳሌ ናቸው። እንግዲህ ከጾመ በኋላ በዲያብሎስ ከተመሰለው ከፈርዖን እንዳወጣቸው ሁሉ አንድ ክርስቲያን የሚጾም የሚጸልይ ሰው ከሆነ በሲኦል ከተመሰለች ግብፅ እንደወጡ ሁሉ ከሲኦል ወደ ገነት እንደሚሸጋገር ለፈርዖን ተገዢዎች የነበሩ ሰዎችን እንዳወጣቸው ሁሉ ክርስቲያን የሚጾም የሚጸልይ ሰው ከሆነ ደግሞ ከዲያብሎስ ተገዥነት ወደ እግዚአብሔር ልጅነት የሚሸጋገርበት ምስጢር ነው። ማን? ጾም ማለት ነው። ስለዚህ መጾማችን ጥቅሙ ምንድነው? ለመልካም ነገር ሁሉ መጀመሪያ ስለሆነ እንድንጾም ያስፈልጋል ማለት ነው። ጾመ እግዚእነ አርያሁ ከመ ይሃበነ ቅዱስ ያሬድ ጌታችን ኢየሱስ ክርስቶስ አርያ የሆነን ዘንድ ጾመ ብሎ ተናግሯል ማለት ነው። ሌላኛውና የመጨረሻው ጾም ውበታችን ስለሆነ ነው። የምንጾመው ጾም ውበታችን ስለሆነ ነው። ትንቢተ ዳንኤል ምዕራፍ 3 ላይ ሙሉ ስናል አናንያ፣ አዛርያ፣ ሚሳኤል፣ ዳንኤል የሚባሉ በምርኮ ከነበሩ ሰዎች መካከል ንጉሥ መርጦ ከሚቆረጠው ጮማ ይቆረጥላቸው፣ ከሚንቆረቆረው ጠጅ ይቀዳላቸው፣ የፋርስን ጥበብና እውቀት ይማሩ አስተምሯቸው ብሎ
መርጦ አስቀምጧቸው ነበር ከሌሎቹ ጋር። በዚህ ሰዓት ግን ይህ ነገር ሲመጣላቸው የሚበላው የሚጠጣው ሲመጣላቸው ዳንኤል ግን እነዚህ ሶስቱን ሕፃናት አናንያ፣ አዛርያ፣ ሚሳኤልን ጨምሮ ከዚህ ከሚመጣው ምግብ አንበላም፣ ከጮማውም እንዲቆረጥልን አንፈልግም፣ ከጠጁም እንዲቆረቆርልን አንፈልግም፣ እኛ ጥሬ እየበላን እንጸልያለን። ስለምን የሆነ ቢባል አንድም በተድላና በደስታ ከተማሩት ትምህርት ይልቅ በመከራና በስቃይ የተማሩት ትምህርት ውጤታማነት አለውና፣ አንድም ደግሞ የአሕዛብ ምግብ ያረክሰኛል ብለው ጾመዋል ማለት ነው። በዚህ ጊዜ ለእኛ ጥሬ ስጠን ብለውታል። ለአሳላፊያቸው አስፈኔት ለሚባለው አሳላፊያቸው ይህንን ሲያመጣላቸው፣ ለእኛ ግን ጥሬ ስጠን ሲሉት ይሄ እንደምን ይሆናል? ንጉሥ ከስታችሁ ቢያይና ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቆርጠኛል፣ ይፈልጠኛል። ስለዚህ ከዚህ ስጋ መብላት አለባችሁ፣ ከጮመው መብላት አለባችሁ፣ ከጠጁ መጠጣት አለባችሁ ሲባሉ ለ10 ቀን ጌታችን ሆይ ጌታዬ ሆይ ለ10 ቀን ፈትነን፣ ምን አለ? ለ10 ቀን ፈትነን። በእውነት እንዲሁ አባቶቻችን አይደለም ቀርቦ ይህን ያህል ቀርቦላቸው እንኳን አንበላም አንጠጣም ከእግዚአብሔር ጋር መገናኘት መጾም ይሻለናል። ዛሬ ደግሞ ጾሙ ጸልዩ ተብለን እንኳን ያው እኛ እስከ ሰዓት እንኳን መቆየት በጣም ያስቸግረናል ማለት ነው። ስለዚህ አባቶቻችን የምናስብ ከሆነ ግን የነሱ የምናስብ ከሆነ እንድንጾም እንድንጸልይ እንበረታታለን። ይሁንም እንጂ ለ10 ቀን ፈትነን አሉትና ለ10 ቀን ጥሬ እየሰጠ የእነሱ ፈንታ እሱ እየተመገበ ከ10 ቀን በኋላ ግን ከሌሎቹ የተሻለ ውበታቸው ያማረ ደም ግባታቸው የሚማርክ ሆኖ አገኛቸው። እንግዲህ አሁንስ እንዲህ ከሆነ ለ3 ዓመት ያክል እየተመገባችሁ ይህንን ጥሬ ኑሩ ብሏቸው 3 ዓመት ጥሬ እየተመገቡ ኑረዋል ማለት ነው። ከዚህም በኋላ ውበታችን ያልነው ለዚህ ነው። በእርግጥ ተሰጣችሁ ጥቅስ ላይ በሰፊው ያሉ። ስለዚህ እነዚህ ሰዎች ከሌሎች ሁሉ ተሽለው በእውቀት የተሻሉ ሆነው የንጉሡ የናቡከደነፆርን ሕልም የትኛውም ጠቢብ ያልፈታለትን የፈቱለት ዳንኤልና ሰለስቱ ደቂቅ ሱባኤ ገብተው። ስለዚህ የምንጾመው የአባቶቻችን ቅዱሳን ሐዋርያት የተገለጣቸውላቸው ምስጢር ለእኛ የሚገለጥልን ዘንድ ቅዱሳን በመጾማቸው ያገኙትን ጥቅም ለማግኘት ነውና በእውነት ጾመን በእግዚአብሔር ዘንድ በመጾማችን በረከትን አግኝተን ሕይወተ ነፍስ ሕይወተ ሥጋ እንድናገኝ የእርሱ መልካም ፈቃድ ይሁንልን። አሜን። ያስተማረን የገሰጸን ቀናውን መንገድ ያሳየን የአባቶቻችን አምላክ በባህሪ ስሙ የተመሰገነ ይሁን። አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል